ዛሬ አርብ ነው፣ አርብ ቀን ነበረ ለቴምር ብዬ ነው። ዛሬ አርብ ነው ሰደቃ ስለሆነ ለዛ ነው የምከፍልልሽ ቴምርን ስለማቃት ነው አለ። ቴምርን ስለማቃት ነው አለ። ከዛ እንዴት እሷን ካወቃትማ ላገናኝ አልኩትና ስሪ ላይን አድርጌ አገናኘሁት። ከዛ ሳገናኘው ከዛ በኋላ ምንድነው ከዛ ወዲያው ወሬያቸው የሆነው መኩን አውቀዋለሁ ፊራውልን አውቀዋለሁ እና ስለነሱ ብቻ ነበር የሚያወሩት። ከዛ ጥሩ እንትን ቢዝነስ መክፈት ፈልጋለሁ አለችው። እንዴት ነው ልታግዘኝ ማለት ነው? ያስቀምጣው እነሱ ወሬ ያዙና አንቺን እንደሌለሽ ቆጣሩሽ። በቃ ከዛ በኋላ በቃ ቻዋል ይሄው ነው። እሺ ስለዚህ ያደረሰችብሽ በደል አንደኛ ፎቶ ይሄ ልጆቼ ናቸው እያለ ይልክላታል። እዚህ ላይ ሆኜ በዋትስአፕ ነው የሚልክላት። እንደውም ልካልኛለች የሰውየውን ፎቶ ይሄ ነው ሰውየው ብላ ልካልኛለች። ቆይ ልነግርሽ ነው ልካልኛለች ሰውየውን ይሄ ነው ብላ ከላከች በኋላ መጨረሻ ላይ ረጅም ጊዜ ለ4 ቀን ለ5 ቀን ከተሰቃየሁኝ በኋላ እኔም ጭንቀት ውስጥ ከገባሁ በኋላ ይሄንን ብር ወስዶታል ስትለኝ የኔም በቃ ተመልሷል አልተከፈለም በምላሳት እንደውም ይሄ ሰው ያጭበርባሪ ስለሆነ እንያዘው እና ከያዝነው በኋላ ለሰይፉ እናቅርበው አለች። እንዴ እኔ ሰይፉ ጋር ምን አደረሰኝ እዚህ ደረጃ ላይ ስላት ከዛ ደወለችለት በሌላ ስልክ ደወለችለትና ከዛ በኋላ ለሱ ስታናግረው ከዛ ዘጋችሁ። እንደዛ ካደረገች በኋላ በማግስቱ ምንድን ያደረገችው የፊራኦልን የራቁት ፎቶ ይዣለው ደርሰንበታል። ስለዚህ ሰይፉ ላይ እንቅረስ እንዴ ፍራኦል ምን አገባው እዚህ ጋር ለነግርሽ እኮ ነው። የፍራኦል እህት ምን ኃጢያት ኖሮባት ነው እንደዚህ የምትሆነው ስላት አፈር ቢግም ምናምን ነገር አለችኝ ማለት ነው። እንደውም ያንቺ ራቁትሽ ተይዟል ራቁትሽ ፎቶሽን ስትላላሽ ተይዞልሻል ፎቶሽ ብላ እንዴ እኔ አልሰጠውም ግን የሆነ ነገር አድርጋችሁ ከወሰዳችሁት እሺ ምክንያቱም እኔ ጭንቀት ላይ ነበርኩ እዚህ ግን ወንድ አላገኝም ገባሽ። ከዛ ራቁትሽ ተይዞብሻል እያለች በቃ በጣም አስጨነቀችኝ። ከዛ ካስጨነቀችኝ በኋላ እዚህ ደግሞ ጭንቀት ውስጥ ነበርኩኝ። ከዛ በቃ ከቤተሰብ ጋርም ስደውልም በባካችሁን እኔ ሶሻል ሚዲያ ያሉ ሰዎች ይዘውኛል በምላቸው ሰዓት ማንም ሊረዳኝ አልቻለም። ይሄ የነገርኩሽ ወንድሜ ጋር ደግሞ ግንኙነት ነበራት ልጠራው ይችላል ገባሽ። ከዛ ከሱ ጋር ምን ማለት ብዙ ነገር ነግሮኛል። ከዛ ደግሞ ምንድነው የምትለኝ ትደውልና እኔ እኮ ታናሽሽ ነኝ ቢያንስ 30 ዓመትሽ ቢሆን ነው እንደዚህ ዓመትሽ ቢሆን ነው እኔ ስለምንም እድሜ እኔ ምን አገባት ስለምን ከቤተሰቦቼ ጋር ከሌላ ሰው ጋር ለምን ታወራለሽ እኔ ስለሷ እድሜ የማውቀው ነገር የለም። ከዛ እንደዛ ካስፈራራችኝ በኋላ ከዛ ስልኩን ዘጋችሁ። ከዛ መጨረሻ ላይ እኔም ለጭንቀት ተዳረኩኝ። ከዚህ በፊት ነግሬሻለሁ የሆነ የቴድሮስ ታደሰ ልጅ መጥቶ እንደዛ ሆኛለሁ። ከዛ ደግሞ ቴምር እንደዛ አደረገችኝ። እንደዛ ካደረገችኝ በኋላ ከዛ ልክ በማግስቱ ቲክቶክ በመገባ ሰዓት 5000 ብር ሰብስበንላት ጎንደርና እንትን ነው የምትለውና መማርን ሁሉ ጊዜ በእኔ ትሰድባታለች። የእሷን ሀገር ሰዎች አትረዳም። መጀመሪያ ቴምር ጋር የተዋወቁት በምን እንደሆነ ታውቂያለሽ? ሰላሚና ፎከስ እናድርግ በደሏ ላይ። አንደኛ የበደለችሽ አማችሽ ለሰዎች እየሄደች ስላንቺ መጥፎ ነገር ማማት፣ ሁለተኛ ራስሽን ዳይሬክትሊ ፊት ለፊት መሳደብ፣ ሶስተኛ $17,000 የቤት ክራይሽን የሚከፍል ሀብታም አስተዋውቃሽ በስልክ ደውሎ በተምር በኩል ነው የመጣሁትኝ ሰደቃ ስለሆነ ዛሬ አርብ ስለሆነ $17,000 ያለብሽን የተጠራቀመብሽን የቤት ክራይ ከፍላለሁ ብሎ ከፍሎ ደረሰኝ ልኮ ከዛ ደረሰኙን ለጥፋ ተምር በህዝብ አስመስግናው አስወድሳው ከዛ በስንተኛው ጊዜ ከቤቱ ገንዘቡ ተመላሽ ሆነ የተከፈለው ገንዘብ ወደ ሰውየው ኪስ። ሶስተኛ በደል። አራተኛ በደል $5,000 ሀብታሙ ሰውዬ ያስገባልሻል ብላሽ በኋላ ላይ አላስገባም ማለትሽ ተስፋ ሰታሽ አንቺ ጓግተሽ $5,000 እየጠበቅሽ ወፍ የለም። አምስተኛ በደል ራቁት ፎቶ ይዤብሻለሁ ብላ አስፈራራች። ሌላ በደል አለ? ሌላ አለ? ሌላው አሁን ስመጣ በየሄድኩበት እየገባች አሁን ያሰማውሻለ እሱን እያደረገች በየቤቱ እንዳትረዷት እሷ ገንዘብ ብቻ የምትፈልገው እያለች ስድስተኛ የኢትዮጵያ ሕዝብ እንዳይረዳኝ ታደናቅፍብኛለች። እንዳትረዷት እሷ እያለች ታስፈራራኛለች። እሺ ሌላው ደግሞ የኔን ሰዎች ፎሎ እያደረገች በውስጥ ታስፈራራቸዋለች። የኔ የማወራቸውን ሰዎች ታወራቸዋለች። በቃ ይሄው ነው። ይሄ የተናገረችው ነገር በሙሉ ለምሳሌ ወንድሜን ለምን አናገረችው ያለኔ ፈቃድ? እኔ አንድ ቀን ነው የማውቀው እሱ ልጅ
የማውቀው በአካል ማለት ነው። አለቀ። ይሄ እኔ እውነቱን ነው የምናገረው። እኔ የምዋሸው ነገር የለም። ግን እውነቱን እየተናገርኩ ግን እኔ ግን በጣም ብዙ ነገሮች ይበላሹብኛል። ያውና አመሰግናለሁ። እሺ አንዴ እየጻፍኩ ስለሆነ ነው። ስድስተኛው በጣም ረጅም ነው። ወንድሜ ሌላው ደግሞ ጠቅላላ ሪከርድ አድርጌሻለሁ። ያው በመጨረሻ የነፍራውልን የነምንን ሰይፉ ላይ መቅረብ አለብሽ ምናምን ካለችኝ በኋላ ጠቅላላ ሪከርድ አድርጌዋለሁ። ያወራነውን ሁሉ ሪከርድ አድርጌሻለሁ አውቶማቲክ አለችኝ። ሪከርድ ካደረገች የኔን ስታወጣ የሷንም አብራ እሷ የሰደበችኝን ጠቅላላ ማውጣት አለባት። አመሰግናለሁ። እሺ አሁን 7 ክሶችን አቅርበሻል ተምር ላይ ቆይ ቪዲዮ ራቁት ቪዲዮ ላይ ልጠቅልለው እንትኑ ሪከርድ አድርጌሻለሁ ቮይስ የምናወራውን ሁሉ ቮይስ ሪከርድ አድርጌሻለሁ እያለች ታስፈራራኛለች። የምናወራውን ሁሉ ቮይስ ሪከርድ ኦኬ። እነዚህን 7 ክሶች ስትከሻት ተምርን ማስረጃ አለሽ? ማስረጃሽን አዘጋጅ። እስከዛ እሷ ምላሽ እስክትሰጥ አንቺ ደግሞ በማስረጃ ታስደግፊዋለሽ። እኔ እንደሷ ሪከርድ አላረግም። ለምሳሌ ለስድቧ በየቤቱ የዞረች ስትሰድብሽ ስክሪን ሪከርድ እሱን ሰዎች የፖስተቱታል። በጣም ጥሩ እሺ። ፎሎወርሶችሽን ፎሎ እያደረገች በውስጥ ሄዳ እንዳይረዱሽ ስታስፈራራ ሰዎቹ ይላኩልሽ ቴክስት ሜሴጆች ስክሪንሾቶች አሉ? ስልኬ ተበላሽቷል ነበረ። ስልክሽ ተበላሽቶ ጠፋ? አለ ስልኬ ግን ስክሪኑ ተበላሽቷል። እሺ ሰውየው $5000 እልክልሻለሁ ሲል ቮይስ አለ? እሱም የለኝም። እሺ ሰውየው $17000 የትኛው ማስረጃ የለም? ሰውየው $17000 የከፈለበት ደረሰኝ እሷ ለጥፋ ህዝብ እንዲያመሰግነው ያደረገችበት ሪከርድ አለ? አንድ እንኳን እኮ ሴቭ አድርጌው ነበረ። ከዛ ጠፋችሁ። ሴቭ አድርጌው ነበረ ስልኬ ላይ ጠፋ። ኖ አንቺ ወደ ጋላሪ ሴቭ ካረሽ እሷ ማጥፋት አትችልም ከራሷ ላይ። ኖ ስልኳ የራሷ ላይ እና ጋለሪው ላይ ስልኬ አሁን ሌላ ስልክ ነው ያዝኩት። ይኸውልሽ ስልኩን ላሳይሽ። ስልክሽ ተበላሸ። ኦኬ ሰላሚና ችግር የለበትም። እሺ እሱ ስልክሽ ተበላሽቷል። 5ኛ ራቁት ፎቶ ይዤብሻለሁ ብላ ስታስፈራራሽ እና የምናወራቸው ነገሮች ሁሉ ሪከርድ ናቸው ብላ ስታስፈራራሽ ማስረጃ አለ? አንድም ነገር እንኳን ሪከርድ አላችሁ? ስልኩ እንትኑ ተበላሽቷል። ኦኬ ተበላሽቷል። ኦኬ እሺ ስለዚህ ምንም አይነት ለ7ቱም ክሶችሽ ምንም አይነት ማስረጃ የለሽም። ግን ለ7ኛው ማስረጃ አለሽ። ምንድነው? ወንድምሽን ያላንቺ ፍቃድ ሄዳ ያናገረችበት። ወንድምሽ መጥቶ ሊመሰክር ይችላል? አዎ እኔ አልፈቀድኩም፣ ራሳቸው ናቸው ያወሩት እኮ ያላንቺ ፍቃድ ሄዳ። ከዛ ደውዬ ምንድነው ያወራችሁት ብዬ ስጠይቀው ምንም አላወራንም ነው ያለ እኮ መጥቶ ሊመሰክር ይችላል ያላንቺ ፍቃድ። አንቺ ሳታቂ ከኋላሽ ሄዳ ወንድምሽን ማናገሯን ወንድምሽ መጥቶ እዚህ ጋር ሊመሰክር ይችላል። እሱ ብቻ ነው ማስረጃ። አመጣዋለሁኝ አሁን ሳይሆን ምክንያቱም ስልኬ ዋትስአፕ አይሰራ፣ ስልኬ አይሰራ። በሌላ ቀን ቀጠሮ እንይዛለን ወንድምሽን ለማግኘት፣ ምንም ችግር የለውም። እሺ ተምር ሰላሚናን አዳምጠሻታል ያለችውን በሙሉ? አሁን ነው የሰማዋት። ሰው አንዴ መጀመሪያ ምናልባት መንገደኛው ከቸኮለን ማለት የሚፈልገውን ብሎ ያውራ። ሰላም ብያለሁ ሀቡዬ እና ቤተሰቦች ሁላችሁ ነው። ሰላሚና ማሪ አቤት ቪዲዮ የምጠይቅሽን ጥያቄ ትመልሽልኛለሽ? ይቅርታ ተደጋጋሚ ሸር ስለተደረገልኝ ነው የመጣው። ይሄ ቁጥር ያንቺ ነው አይደል? 5033 መጨረሻው የበፊቱ ቁጥርሽ 5033 የኔ አይደለም። ይሄ መጀመሪያ ቁጥርሽ ነው። መንገደኛውን ታውቂዋለሽ? አላውቅም። በድምፁ ካወቅሽ መንገደኛ ካልሆነ ትክክለኛ ታውቀኛለሽ። በደንብ ነው የምታውቀኝ፣ በደንብ ነው የምታውቀው። ምን አለ መሰለሽ እኔ 50 ስንት ነው ያልከው? 5033 5033 ያዥ ቁጥሩን፣ የኔ ቁጥር አይደለም። 5033 ሙሉ ቁጥሩን ንገረኝ። 41 78 23 1 50 33 የመጀመሪያ 41 78 78 231
231 50 33 50 33 ይሄ ቁጥር ያንቺ ነው የመጀመሪያ ቁጥርሽ አይደለም። ኦኬ 97 1997 ሙሉ ቁጥሮቹን እየነገርከኝ አልፋት 41 76 ኦኬ ኤኒዌይ ወደ ጉዳይ ነገረኝ ቁጥሩን 41 76 41 76 794 794 794 ነው ያልኩሽ። እሺ 794 እኔም እየጻፍኩ ነው። 1997 ማናችሁ ከሞዴሬተሮች የሷን ቁጥር የሰሊናን ቁጥር ታናግርሽ ትፈልጋለች? አለ አሁን ያለው ሌላ ነው። ሌላ ቁጥሯ እዚህ ጋር ያለ ሌላ ነው። ይኸውልሽ እኔ የምጠይቅሽ በስርዓት እንድትመልሽልኝ ነው። እኔ ማቀሽ አሁን አይደለም። ምናልባት አንድ ልጅ የኢትዮጵያ ኦርቶዶክስ ያኔ በታረዱ ሰዓት መጀመሪያ ይሄ ቁጥር የኔ አይደለም። ኦኬ ከመጠየቁ በፊት መጣራት አለበት እኮ። ለምንድን ነው ይሄን ቁጥር የሰጠኝ? ቆይ እጠይቅሻለሁ። እኔ ስለምንተዋወቅ እኔና አንቺ ስለምንተዋወቅ የድሮ ቁጥሬ ልስጥሽ? አይ ችግር የለውም። ያንቺ አይደለም ታንቺ አይደለም። ኢትስ ኦኬ 41 ቁጥር ሲጀምር የምን ሀገር ቁጥር ነው ማለት የምን የየትኛው ኮድ ነው? እኔ የምኖረው ካሊፎርኒያ ነው። እሺ 407 752 1213 ያንቺ አይደለም ይሄ? እሱማ ይኸው እንትኔ ላይ ያለለ። ነገር ግን እኔ ያለው ካሊፎርኒያ ነው። ሶስቱም ቁጥሮች ባንቺ ነው ያስኳቸው። ኤኒዌይ ግን እኔ ማቅሽ የዛሬ 3 አመት ሆልድ ኦን ኖ ቆይ ለምንድን ያመጣው ቁጥሩ የሱ አይደለም። ተሳስቶ ነው ታዩና ጥያቄ የሚናገረው ነገር ካለ እንዲናገር እድል እንስጣው። እኔ ማቅሽ የዛሬ 3 አመት ነው። እሱም በቪዲዮ ይውጣልኝ ሀቡ፣ እሱም በቪዲዮ ይውጣልኝ። እኔ በቪዲዮ ባልወጣ ደስ ይለኛል። ሀቡ ምናልባት በቪዲዮ ካልወጣ እኔ አልችልም። ይሄማ እሷን መጫን ይሆናል። እሷ በቪዲዮ አንተ በቪዲዮ አይ ቪዲዮን ከፈለገች ፕሮፋይሌ ላይ ተጭና ማየት ትችላለች። በቪዲዮ ካልወጣ አልችልም ሀቡዬ። እኔ እንደበፊቱ አይደለም ነው። እኔ ሁሉም ሰው የሚያቀኝ ነው ሀቡዬ። እኔ እቀበልሃለሁ ግን በቪዲዮ ሁንልኝ። በቪዲዮ ውጣልኝ፣ በቪዲዮ ውጣልኝ። ኤቭሪቲንግ እኔ ምንም ችግር የለውም እኮ የራሴ ፕራይቬሲ እኮ ነው። ግን እኔም ፕራይቬሲ እኮ ነው። ሰላም እኔና አንቺ በደንብ እኔ ማለት ወንድሜ እኔ አልችልም ለመሆን እሷ በቪዲዮ ስላለች በቪዲዮ ነው መውጣት ያለበት። ከዚህ በፊት እንደዚህ ነው እንትን ያደረገ የመጠየቅ ለአንድ ደቂቃ ኦኬ፣ ለአንድ ደቂቃ አበራለሁ ከዛ አጠፋዋለሁ። ይሄው ይቻላል። ይሄው ኦኬ ታውቂኛለሽ በደንብ አላውቅህም። ኦኬ ኢትስ ኦልራይት ሌት ሚ ቴል ዩ ይኸውልሽ የዛሬ 3 አመት ኦልሞስት 4 አመት ሆኗል። ጌም ትጫወቺ ነበር ካንድ የሆነ እንግሊዘኛ የሚችል ልጅ። እንዲያውም ያ ቪዲዮ በተለይ ስለ ሃይማኖት በደንብ አንድ ቪዲዮ ሰርቶልን ነበር ታሳውሽ ከሆነ። ማነው ስሙ በትክክለኛ አላስታውሰውም፣ ግን ቪዲዮ ሰርቶ ነበር። ካንቺ ጋር በጣም ጌም ይጫወት ነበር እኮ። ማነው ስሙ? እኔ ከብዙ ረጅም ሙስሊም ነው ስሙ። የሙስሊም ስም ነው ያለው። አይ ቲንክ አሜሪካዊ ይሁን አም ኖት ሹር የት ሀገር እንደሆነ አላውቅም። በሰዓቱ ግን እሱ ጋር ጌም ትጫወቺ ነበር። እንዲያውም አንድ ቪዲዮ ስለ እንትን ሰርቶልናል፣ ስለ ኦርቶዶክስ መሞታቸው ምናምን ሃይማኖት ሰርቶ ነበር። እሺ ማለት አሁን እንትን ሃይማኖት ውስጥ ምናምን ልትከቱ እኔ ሃይማኖት ውስጥ አልከትሽም። እኔ ያንቺ ጊዜ ነበር በሰዓቱ። ቆይኝ እምጠይቅሽን ጥያቄዎች ይኸውልሽ፣ አንደኛ ይጨርስ እሱ። ከዚህ በኋላ እኔ ይኸውልሽ ሀቡዬ፣ እኔ አልዋሽም። ነገ ከነገ ወዲያም እንትን የሚለውን ነው። እኔ የሴት ልጅ ጉዳቴ ነው። ለሴት ልጅ ያለ ክብር ጥግ ድረስ ነው። ምክንያቱም እናቴ ሴት ናት፣ እህቴ ሴት ናት፣ ወደፊት መወላትም ልጅ ሴት ትሆናለች። እና እቺ ልጅ ማቃት የዛሬ 3 አመት ነው። እኔ በዛን ሰዓት ጊፍት ሰጣት ነበር። በኋላ በውስጥ ጠየቀችኝ፣ ችግርሽ ምንድነው አልኳት። ችግርሽ ምንድነው? ችግር ያልነግርህም፣ አሁን ግን የምፈልገው $2500 ላክልኝ አለችኝ። ከዛ በኋላ እኔ ችግርሽን ካወቅኩ እረዳሻለሁ፣ ችግርሽን ሳላቅ ግን ምንም ነገር ላረግልሽ አልችልም አልኳት። ቀጣ በመስመር ተደዋውለን ነው ያወራነው። እንዲያውም ከዛ በኋላ ልትነግረኝ አልፈለገችም፣ አለቀሰች። ከዛ በኋላ ብሎክ አረገችኝ። አካውንቴ ኦል አካውንት ነበረ። ከዛ በኋላ እንደዚህ አይነት ድራማዎች
በቃ ማቆም አለባት ከዚህ በኋላ ማለት ነው። በተደጋጋሚ ነው ዛሬ በተደጋጋሚ ሼር ሲያደርጉልኝ ነው የገባው እንጂ ነገር ነው መናገር አልፈልግም ነበር። ግን ተደጋጋሚ እንደዚህ አይነት አሜሪካን ሀገር ሆናችሁ እንደዚህም ነው እንደዚህ አይ ነው ምናልባት ስትረስ ውስጥ ገብታ ልትሆን ይችላልች ሌላም ሊሆን ይችላል። ግን we have to stop እንደዚህ አይነት ድራማ ማቆም አለበት። በጣም የሚረዱ በጣም ብዙ ወገኖች አሉ። ገብቶሻል? ካም በፊት መማር ጋር ገብታ ከዛ በፊት ቴምር ጋር ነበረች። ከዛ መማር ጋር ገብታ ልትረዳ እኔ በደንብ አውርተናል። ዴን ተቀይር ያለው ብላ ቤተክርስቲያን ምናምን ስትሄድ ያኔ ታስታውሳለህ በቪዲዮ አላቀው ማለት ነው በደንብ ነው የምታቀኝ። ስለዚህ እንደዚህ አይነት ድራማ መቆም አለበት። ገብቶሻል? እኔ ዛሬ መጣሁት we have to stop እንደዚህ አይነት ድራማ መቆም ስላለበት ነው። በተደጋጋሚ የሚሰራበት ሀገር ነው ያለነው። ሰርተን መለወጥ እንችላለን። ሌላው እንኳን ቢቀር የጤና እንከን ካለብን እንኳን መረዳት የሚቻልበት ሀገር ነው ያለነው። ነገር ግን አሁን የሄደችባቸው በጣም ያናደዱኝ መማር ከፍራውል ጋር ባለው ችግር ቴምር ማለት ነው ይቅርታ ባለው ችግር ለማያያዝ እህታማቾች ለማጣላት ሌላውም ደግሞ እንደዚህ ዙሪያ የምትሄጅበት በቃ ማቆም አለብሽ። እርዱ ከሆነ በፍቃደኝነት የሚረዱ ሰዎችን እርዱ ይበይ። ከዛ ውጪ ግን እንደዚህ አይነት ድራማ አስፈላጊ አይደለም። በጣም ስላለኝ ነው ተደጋጋሚ ሼር ሲደረግልኝ የገባው እንጂ እኔ ይሄን ማቀው የዛሬ 3 አመት ነው። ወላዲትን አምላክ ነው የምልሽ ሀቡዬ ማቀው የዛሬ 3 አመት ነው። ከዛ በፊት በደንብ የምታቀው ልጅ ነበር። እኔ ስሙ ሜንሽን ማድረግ አልፈልግም። ራሱ ብሎ ካላለ ጊፍቶራ ነበር ማለት ነው። ስለዚህ ከዛ በኋላ ብሎክ አረገችኝ። አሁን ሌላ ፌክ አካውንት ጊፍት ስሰጥ አይታ በዛኛው አካውንት ፎሎ አረገች። ይሄኛውን ፎሎ አላረገችኝ። ስለዚህ you have to stop እንደዚህ አይነት ድራማ ማቆም አለብሽ። ለእያንዳንዱ ኦኬ ችግር ካለብሽ እንኳን ችግርሽን እህቶች የሚሉችን ሌላ ዳይቨርት ከምታረጊ በቃ በኦነስት ሆነሽ ነይ። ካልሆነ ግን you have to stop ያለችበት ሳኖዚ ነው። የሚገርምሽ ነገር ጠይቅ ያለው ዛ ስራ እንዲያሰሯት ማለት ነው። ፋይናሊ ገብታ ስራ እንኳን መስማማት አልቻለች። ሰዎቹ ጋር ተስማማን በስራ ቤተሰቦቿን ታውቃለህ? እኔ ቤተሰቧን የሚያቅሰው ነው ሆነስትሊ ቤተሰቦቿ እኔ አላቃቸውም። እኔ እሷን ቲክታክ ላይ ነው ማቃት። የዛሬ 3 አመት ብዬሻለሁ። ትኖርበት ሳኖዚ እንደሆነ አውቃለሁ። ስራ ጀምራ እንዳቋረጠች አውቃለሁ። ከዛ ውጭ ያለው እዚህ ሶሻል ሚዲያ ከረጅም ጊዜ በኋላ ነው አሁን እንዲያውም ተደጋጋሚ ወደዚህ ስትመጣ ባለፈው እርዳታ ሲባል ዛሬ ተደጋጋም ለምንድነው ማትረዷት ምናምን ሲል ሼር ሲያደርጉልኝ አይ ኖ ሀር ሎንግ ታይም ኦኬ ችግር ካለባት ሪሃብሊቴሽን ላይ እንደነበረች እኔ ነኝ ያልኩት። አሜሪካ ላይ ያላችሁ ኢትዮጵያኖች ለምንድነው ማትረዷት ስላልኩኝ ራይት ነው ሀቡ ልክ ነሽ። ያንቺን ሜሴጅ ብዙ ሰው ብሎ ነው ሼር ሲያደርግልኝ የመጣሁት እና እውነታውን ለመናገር ነው። በቃ እንደዚህ አይነት ድራማ መቆም አለበት። በጣም ብዙ የሚበሉት ያጡ የሚለብሱት ያጡ ወገኖቻችን አሉ አቡ እና አምሯችን ቢዚ ባይሆን በእንደዚህ አይነት ነገር እውነቴን ነው። በኋላ ለዛ ነው እኔ የገባሁትና አመሰግናለሁ። በጣም እናመሰግናለን። ድራማ ቴምር ብዙ ነገር እንደረዳታች አውቃለሁ። ማስረጃ ያምጣ ማስረጃ 2500 የጠየቁትን እሱን እኔም ጠይቀው ነበር። አንቺ ሊከስ አይደለም የመጣው። እኔ ደጋግሜ አሜሪካን ሀገር የምትኖሩ ኢትዮጵያውያን ሌላ ሀገር የሚኖር እኛ አረብ ሀገር የምንኖር ሰው ታሞ እርዳታ ስሰበስብ እኔ ቤት ገብታችሁ ለአንድ ሰው 100,000 50,000 የምታግዙ ምነዎች እህታችን እንዲሰቃይ ዞር ብላችሁ አላያችኋትም ለሚለው ጊፍትም ይሰጥሽ እንደነበር ጌም ስትጮቺ እንደውም በኢንቦክስ ሄደሽ ገንዘብ እንደጠይቅሽው ሊረዳሽ እንደሞከረ ግን ችግርሽን ማስረጃ ያምጣ ሆንሽ እሱን ጠይቀው እኮ ነው ፍቃደኛ። እኔ ይኸውልሽ ሰው ተናግሮ ሲጨርስ ነው። አንቺ ልክ ተናግረሽ ሲጨርሽ ነጥብ ይዤ ለእነዚህ ማስረጃ እንደጠየቁሽ እሱንም ተናግሮ ሲጨርስ ነው $2,500 እርዳታ ለአንተ የጠየቀችበት ማስረጃ አለ እኮ ያልኩት። በጣም ብዙ አንድ ያልጨረስኩ በስልክ ላይ ያወራነው አልጨረስኩም። አንዴ መንገድ ነው። በጣም ብዙ ሰዎች ኮመንት ላይ እኔንም እርዳታ ጠይቃኛለች እኔንም እርዳታ ጠይቃኛለች በኢንቦክስ እያሉ ነው። ሰው እያንዳንዱን ሰው እያስገባውኝ አላናገርም። እሱ ግን እዚህ ጋር ገስት ገብቶ ስለተናገረ እሱን አንቺ የጻፍሽለትን ለመንገደኛ የዛሬ 3 አመት እርዳታ የጠየቅሽበትን ቴክስት ሜሴጅ እንዲያሳየኝ እጠይቃለሁ በትህትና። ቴንኪው መንገደኛው። ይኸውልሽ ቀጣ ደውላልኝ ድራይቭ እያደረኩ ነበር። ሴንትራል ሌሊት ነበረ። ደውላልኝ መጀመሪያ ሁሌ የምትለኝ አንበሳ አውርድልኝ ነው። አንበሳ ላወርድልሽም ብዬ እኔ እግዚአብሔርን የወላዲትን አምላክ ሀገራዊ መልሰኝ እኔ ዋሽቼ አይደለሁም።
በስልክ ቀጥታ ያወራችኝ። ከዛ በኋላ ስልኩን ብሎክ አረገችኝ። በቃ ጠፋች። ከዛ እርዳታ ላይ ተገናኘ። የሆነ ቦታ ላይ እርዳታ አየኋት። ኦኬ ከረዷት እህታቸው ናት ይርዷት። ሌላ ጋር ቴምር ጋር መጣች። ቴምርም እንደዛ ይርዷት እህቶቿ ናት። አሁን ግን ተርድ ታይም አንቺ ጋር ገባሽ። ለዛ ነው አልደወልኩለትም ትበል። እኔ ምናልባት ያኛው የጠፋ አካውንት ፈልጌ እንትን እለዋለሁ። ምንም ያሽዋሽኝ ነገር ምንም ያነሳች ነገር የለም። ያ ኮሊንግ በቀጥታ ደውላ ነው እንደዛ ያለች። ቀጥታ ደውላ ማለት ነው። ኦኬ ዳይሬክት ኮል ነው። አንተ ሪካርድ አላረክም፣ ማስረጃ የለህም። የቤት ክራይ ነው። የቤት ክራይ ክፈልልኝ ልወጣ ነው የሆነ ቦታ አይ ቲንክ ያኔ ሪሃቢሊቴሽን ሴንተር ምናምን ነበረች። ከዛ ሴንተር ለመውጣት ነውና ልወጣ ነኝ። ይሄን ያህል ትከፍልኝ። ምን ሆነሽ ነው? ምንም ልትነግረኝ አልቻለችም። በቃ ምሰጠኝ ከሆነ ስጠኝ፣ ካልሆነ ግን ስልክ ቁጥር ቅድም ነግሬሻለሁ። እሷ ስልክ ቁጥርህን ከየት አምጥታ ነው ላንተ ዳይሬክት ይደውል? ቴክስት ታረግልኝ። ይኸውልሽ ቴክስት ታረግልኝ ያኔ ቁጥሬን ሰጠኋት። በኢንቦክስ ተጻጽፋችሁ ነው ቁጥርህን? በኢንቦክስ ያ ማስረጃ አለ? ጀስት ኢንቦክስ ለማውራታችሁ ሆነስትሊ ሀቡዬ አሁን ሎንግ ታይም ነው ያኛው አካውንት ተዘግቷል። ትልቅ አካውንት ነበረኝ። ኦኬ ያ እንደገና ደግሞ ብሎክ ስላረገችኝ ኢስ ሎንግ ታይም 3 years 3 አመት እኮ ነው። ኦኬ 3 years እኮ ሰው ማስረጃ የለንም። ያ እኔ ምንም ለምቀኝነት አይደለም፣ እሷ ለመቃኛት አይደለም። የሚያግዛት አሁንም ካለ ያግዟት። ግን ወሬበር ግን ይኸውልሽ ሰላሚና ቤተክርስቲያን እየሄድሽ ነጠላ ለብሰሽ ጠዋት ሰንበት ቤተክርስቲያን እየሄድሽ በቪዲዮ እያወራሽኝ ኦኬ መሚ መጣለች። እንዲያው አይ ቲንክ ጨርሻለሁ እኔ። እሺ መንገደኛው እናመሰግናለን። እህቶቻችን እሺ ያው ማስረጃ ስለሌለን እንደ ሐሳብ ብቻ ነው የምንቀበለው፣ እንደ ሐሳብ እናመሰግናለን። እሺ ሰላሚና የመንገደኛው ማስረጃ ስለሌለን እንደ ሐሳብ ብቻ ነው የተቀበልነው። በሌላ ነገር አትዩ። ለሐሳብ ብቻ ሳይሆን ያለው ነገር ትክክል አይደለም። እኔ በቪዲዮ ሰው አላወራም። ቪዲዮ አላለም፣ ዳይሬክት ኮል ነው ያለው። ዳይሬክት ኮል በቪዲዮ ነው የማወራው ብሏል። ዳይሬክት ኮል ፌስ ታይም አድርገሽ ነው ያወራሽ። ፌስ ታይም በቪዲዮ ነው ያለው። ያ ሀቡዬ እኔ እኮ ይሄን ነው የምልሽ። ታይም አውርታ እንደ ክስ አንቀበለውም እኮ እንደ ክስ አንቀበልም። እንደዚህ ነው የሚያደርጉኝ። ከዚህ በፊት የሚያሸማቅቁኝ እኔ አላሸማቅሽም። እንዳንቺ አይነት እህቶች አሉኝ። ግን በቃ ድራማውን አቁሚ ነው እንጂ እኔ አንቺን አላሸማቅሽም። ገባሽ? ከማንም በላይ መጀመሪያ ማቅሽ እኔን ነው። ከነመማር በፊት ከነ ቴምር በፊት እኔ ነበር ማቅሽ። እኔ ግን አላቅህም። ይቅርታ። ኦኬ ቴንክ ዩ። እሺ መንገደኛው እናመሰግናለን። እሺ ያለው ቁጥርስ ምንድን ነው? ያለው ቁጥር የተናገራቸውን ቁጥሮች ማን ናቸው? በሱ ነበር የሚደውልልኝ 41 ነበር የሚደዋወለው ነው ያለው። በዚህ ቁጥር ነበር የሚደዋወለው አይደል? 33 መጨረሻውና 97 መጨረሻው። ስለዚህ እነዚህን ቁጥሮች ኢንተርኔት ላይ ቼክ አድርጎ የማን ቁጥር እንደሆነ ጥሩ እናደርጋለን። ስለዚህ አሁን እንደዚህ ነበረ መከራዬን የሚያሳዩ። ያ ፐርሰናል ኢንፎርሜሽን ብሎ ዋርኒንግ እንዳይሰጠኝ ፕሊስ። በቃ ችግር የለም በቃ ኢትስ ኦኬ። እሺ እነዚህ የተባሉ ቁጥሮች የኔ ቁጥሮች አይደሉም። ብዙ ልጅ ማስረጃ አለኝ አስገብኝ ምናምን የምትሉ ሰዎች በቃ እንደዚህ ነው የሚያሸማቅቁ በግልጽም። እሺ መንገደኛው በጣም እናመሰግናለን ወንድሜ። እኔ እንደሱ ነው የምፈልገው። ከፖለቲካ ከዘር ነፃ የሆነ ሰው ነው የምፈልገው። እኔ ከሁሉም ነገር ነፃ ነኝ። ሰውን በሰውነቱ ብቻ ነው የማግዘውም ምንም ድምፅም የምሆነው ሰውን በሰውነቱ ነው። ሃይማኖት፣ ብሔር፣ ፖለቲካ ገለመሌ እኔን አይመለከትም። እሺ አሁን ወደ ተምር እንሂድ። ጥያቄዎቹን ጠይቃት። ኦኬ ተምር የሰሊናን ጥያቄ